ወለተ ኪዳን አብርሃምም እኮ ልጁን ሊያርድ ፍቃደኛ ነበር። የቱ አብርሃም? አብርሃም ይሄኛ? ወለተ ኪዳን ይህንን ቃል ካንቺ ነው የምሰማው። እውነት ምን ሆንኩ ለመሞቴ? በስመ አብ ወልድ ወመንፈስ ቅዱስ። እሱ እኮ ድሮም ጤነኛ አይመስለኝም። ባለፈውም እንዲሁ ከሚስቴ ጋር ተጋጨው ብሎ አይደል እንዴ መኪናውን ከግንብ ጋር ላትሞ ከሞት የተረፈው? በይ ተይው። ይሄ ተከታታይ ጾምና ጸሎት ትምህርት ያስፈልገዋል። እንዲያው ለመሆኑ ከጻድቁ ጋር ጸባችሁ ምንድነው ልጄ? በዘመነ ራብ ኦልዲስ ካላዳመጠን ይለኛል። እስቲ እንግዲህ ለሱ ብዬ በአንድ ቤት ሁለት ስልል ገዛ አባታችን። ምን አለ እንዲያው በየተራ ብትሰሙት ልጄ? አባ ዘፈን በተራ ዘፈን? በስመ አብ ወልድ መንፈስ ቅዱስ። እናንተ በዚህ እድሜያችሁ የያሬድን ቅኔ፣ ዜማ፣ ማህሌት መስማት ማስቀደስ እንጂ ዘፈን? አባ ሌላም ችግር አለ። ኧረ አታልቅሽ፣ ዝም ብለሽ ፍሬ ነገሩን ንገሪ። ፈረንጅ ሎንደን ነው አሉ የምትኖረው። ትንሽ ቀጭን ልጅ ነች። ከአንድም ሁለት ቀን እዚህ መታ ስታደር በዓይኔ መምረቱ አይቻለሁ። እንግዲህ አባባኩ ቤሞቻለሁ እኮ። መቼም ልጅ ያለፈው አልፏል። እስቲ ጻድቁንም ላነጋግረውና ነገሩን መርምረን በእርጋታ እርቅ ቢወርድ እንዲያው ጥሩ መልካም አይመስልሽም እንዴ ልጄ?